በጣም የተማረ ሊቅ አንድን ድሃ ሰው አገኘውና እጅ እግሩ የተቆራረጠ ነው። መልካም ቀን ይሁንልህ የኔ ወንድም ሲለው ምን እንዳለ ታውቃላችሁ? ወዳጄ ለእኔ ክፉ ቀን ኖሮኝ አያውቅም። ግርማችሁ መልካም ቀን ይሁንልህ ሲል ምንድን ነው ያለ? መልሱ እንጂ ለእኔ ክፉ ቀን ኖሮኝ አያውቅም። ስለዚህ ከዚህ በኋላ ለእኔ ቀኔ ነው የሚባል ነገር የለም ማለት ነው። ቀኔ ነው የሚባል ቀን የለንም። እኛ ሁሉ ቀናችን ነው። ሰኞ ቀናችን ነው፣ ማክሰኞ ቀናችን ነው። ለእኔ ቀኔ 3 ነው ወይም 2 ነው የሚባል ነገር የለም። በቃ እኔ 30 ቀን ሁሉ የኔ ቀን ነው። 30 ቀን ሁሉ እግዚአብሔር ባርኮ የሰጠን ብሩህ ዕለታት ናቸው። በጣም አንድ አሁን ባለፈው ቱርክ ሄደን ሳል አስጎብኛችን ካርኒ ይባላል፣ ሚስተር ካርኒ እና ጧት ስናገኝ ምናል አናዘር ቢዩቲፉል ዴይ አናዘር ፕሊዘንት ዴይ ይለናል። ጧት ሲመጣ እንዲሁ እንዴት ደስ እንደሚል ካርኒ በጣም ጥሩ ኦርቶዶክስ ሰው ነው። ሽማግሌ ነው ግን ወርቅ ሰው እና ምን አለ በጣም ሌላ ውብ ቀን ጧት ይመጣና ሲያገኘን ሌላ ውብ ቀን፣ ሌላ የደስታ ቀን እንኳን ተገናኘን ይላል። አያችሁ፣ ሌላ ውብ ቀን፣ ሌላ የደስታ ቀን። ሰው አንድ ሰው ጧት ሲጀምር ቀኑን እንደዛ አድርጎ ነው መጀመር ያለበት። ዛሬ ደግሞ እግዚአብሔር ሌላ ውብ ቀን ሰጠኝ፣ ዛሬ ውብ ቀን፣ ሌላ ደግሞ ጥሩ ቀን ደግሞ ሌላ ነው ማለት ያለበት። ስለዚህ የተጣመመ ቀን የለም። የተጣመመ ቀን ካሰባችሁት ሰይጣን በወር በሁለት አይቀዳኝም ካልክ በሁለት ሲሰብርህን የሚኖር ሲሆን ሁልጊዜ ማለት ነው። ይሄ ቀን መጣል በሁለት ያድጣሃል፣ ትሰብራል። በቃ 30 ቀን ሁሉ የእኛ ቀን ነው። እግዚአብሔር በዚህ ዓለም የሰጠን ብርሃኖቻችን ናቸው። ክፉ ቀን የለም። አሁን ያሉ ቀኖች ክፉዎች ናቸውና ሲል ሰዎች ማለት ናቸው። ዘመኑን ዋጁ ሲል ቅዱስ ጳውሎስ ኤፌሶን ምዕራፍ 5 ቁጥር 14 ላይ ቀኖች ክፉ ናቸው ሲል ክፉ ቀን አለ ማለት ሳይሆን የሰዎችን መክፋት መከራ ባለው ዘመን ውስጥ ነው የምንኖር ለማለት ነው። ኤርምያስ አቤቱ ዘመናችንን አድስ ሲል ሰቆቃው ኤርምያስ ምዕራፍ 3 ላይ አቤቱ ዘመናችንን እንደቀድሞ አድስ ሲል ያረጀ ዘመን ኖሮ አይደለም፣ የእኛን ማንነታችን ነው። ስለዚህ ለሰው ክፉ ቀን የለውም። የምትደበደብበት ራሱ ክፉ ቀን አይደለም፣ መልካም ቀን። የሐዋርያት ሥራ ምዕራፍ 5 ላይ ሲደበደቡ ቆይተው ቁጥር 42 ላይ ሲደበደቡ ቆይተው ሲወጡ ደስ እያላቸው ወጡ፣ መንፈስ ቅዱስ አድሏቸዋል። ስለዚህ የምትደበደብበትንም ቀን ከክርስቶስ ጋር ከሆንክ የደስታ ቀን ታደርገዋለህ። የምትራቆትበት ቀን የደስታ ቀን። በክርስቶስ የሚደሰት ሰው በዚህ ዓለም ላይ በሚያገኘው ነገር አይደለም የሚመሰረተው። የተረገመ ቀን የለንም እኛ። የተባረኩ ቀኖችን የሰጠን በምሕረት ዘመን ውስጥ ነው ያለነው። ክርስቶስ ዘመኖቻችንን ባርኮ ቀድሶ ሰጥቶናል። ከቃሉ ጋር ናችሁ። የብርሃን ቀን ነው ያለን እያንዳንዱ። አሁን እንግዲህ በኋላ ቀኑን ውደዱት። ሰኞም ሲመጣ በቃ የብርሃን ቀን ነው። ብርሃን ሳለላችሁ ተመላለሱ ብሏል። የክርስቶስ ቀኖች እኮ ነው ያለነው እኮ የክርስቶስ ቀኖች ውስጥ ነው። ታውቃላችሁ አሁን 2018 ዓመተ ምህረት ነው። የክርስቶስ ዘመን ውስጥ እኮ ነው ያለነው። ክርስቶስ ከተወለደ 2018 ነው። ስለዚህ የነገይቱ ሰኞ እኮ የክርስቶስ ሰኞ ናት። ማክሰኞ የክርስቶስ ማክሰኞ ነው። አሁን ያለንበት ረቡዕ የክርስቶስ ረቡዕ ነው። አሁን ያለንበት ሐሙስ የክርስቶስ ሐሙስ ነው። አሁን ያለንበት ዓርብ የክርስቶስ ዓርብ ነው። አሁን ያለንበት ቅዳሜ የክርስቶስ ቅዳሜ ነው። በክርስቶስ ቀኖች ውስጥ ነው ያለነው። በክርስቶስ ወራት ውስጥ ነው ያለነው። እና ቀን የሚያሻሽሉ ወይ ሐራየ ሰዓት ከሚያሻሽሉ ሰዎች አቱን። ቀትር ሲሆን ጥሩ አይደለም፣ 3 ሰዓት ሲሆን ጥሩ ነው። ሞቅ ብሏል ወደ ቤተ ከተትል አትበል። ሰዓቱን በሙሉ ለእግዚአብሔር አሳልፈህ ስጥ። የሰይጣን ሰዓት የለውም። ምን አሳልፈህ ትሰጣለህ? ከሰጠህ ደግሞ ያሽርሃል ሰይጣን። እንዴ የሰጡት የማይቀበላል? አዎ ከሰጠህ እየደነበቀ ይጥላል። ባይሆን እንደው ሌሊት እንደው ሰዓት ማሻሻል ለኃጢአት ነው። ሌሊቱን እግዚአብሔር ለአራዊት ሰርቶታል ስላለ ሌሊት ሲዘፍን ጭፈራ ቤት እያደረ ማለዳ ተኝቶ የሚውለው ይሄን ለዚህ ያሻሽሉ እንጂ ጥሩ ሰዓት የሚባል ክፉ ሰዓት የሚባል የለም። በቀትርሳ ምናልባት የዘነጋናት እንዳይመስል ወምድቅ ወምጋኔነ ቀትር የሚል ይኖር ይችላል። ከቀትር ጋኔን ያድህን ዘንድ ይላል። በቀትር ሰዓት ሰው ስለሚደክም ሰው ሲዝል ደግሞ አጋንንት የሰዎችን ድክመት ይጠቀማሉ።
ስለዚህ በዚያ ሰዓት በርታ ለማለት ነው እንጂ ሰዓቱን ፍራው ማለት አይደለም። ወይ ቀትር ነው አትውጡ አትንቀሳቀሱ ባል ትምህርት የለን። እውነት ለመናገር በጨለማ መካከል እንኳን በሄድ አንተ ከኔ ጋር ነህና ምንድን ነው ያለው? ንገሩ እንጂ ክፉን አልፈራም። በሞት ጥላ እንኳን መሃል እስቲ እግዚአብሔር ያሳያችሁ። ከዚህ የበለጠ ነገር አለ? በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በሞት ጥላ መኒ ሆርኩ ውስተ ጽልመት ወጽላሎተ ሞት እየፈራሁ ለእኩይ እስመ አንተ ምስሌ መዝሙር 22 ላይ አቤቱ በሞት ጥላ መካከል እንኳን ብሆን አንተ ከኔ ጋር ነህና ክፉን አልፈራም። ስለዚህ ማታም ስትሄዱ ሌሊትም ስትሄዱ ፍርሃት አይበላችሁ። ፍርሃት ሰውንም አትፍሩት። እግዚአብሔር መታመኛዬ ነው፣ ሰው ምን ያደርገኛል ይላል ቅዱስ ዳዊት። ትዕቢትና እምነትን ለይታችሁ ማወቅ አለባችሁ። ትዕቢት አይደለም እና እኔ እግዚአብሔር የሚያውቀውን ቀኖች፣ ወራት እንደዚህ ምናምን የማልፈራቸው በቃ መጻሕፍት የነገሩኝ እውነት ነው። እሙን ነገሩ እስመ ጽድቅ ካሉ እሙን ነገሩ ርቱ ይተከፍዎ በቃ ስለ ክርስቶስ የተነገረው ነገር ሁሉ እውነት ነው። ስለዚህ ላምነው ይገባኛል፣ ልቀበለው ይገባኛል። ለምንድነው የምጠራጠረው? ጌታዬ የነገረኝ ሳላታሻሽል ካለ እሺ አላሻሽልም እና የትልልቆች ሃይማኖት እያልኩ ልኖር? የአቅሜን እሰራለሁ፣ የአቅሜን እጸልያለሁ፣ እንደ አቅሜ እጾማለሁ፣ እንደ አቅሜ እፍጨረጨራለሁ፣ እንደ አቅሜ አመልከዋለሁ፣ ያሳድገኛል፣ የአቅሜን እምነትም ይቀበልልኛል። አንተ የለም ገብረ ኪዳን ጳውሎስን አላልክም ብሎ ሊጥለኝ ነው? ለአውሬ ሊሰጠኝ ነው? አይጥለኝም። ኢትመጠዋ ለአራዊት ለነፍስ እንተ ትገኒ ለከ ቅዱስ ዳዊት ሲናገር አንተን የምታገለግልን ሰውነት ለአራዊት አሳልፈህ አትስጣት ይላል። መዝሙር 72 ላይ ሲናገር አንተን የምታገለግልን ሰውነት ለአራዊት አሳልፈህ አትስጣት። እያገለገልነው ነው አንልም እንጂ በአቅማችን የምናመልከው አምላክ ግን ለአውሬ አይሰጠንም። ይህን አምናለሁ እኔ። ለአራዊት አሳልፎ አይሰጠንም። ስለዚህ የእግዚአብሔር ቤተሰቦች እድል የሚባል ነገር በኮከብ የሚጣመም በዕለት የሚጣመም በሰዓት የሚጣመም በእነዚህ ነገሮች የሚበላሽ ነገር የለም። ዕለትም ሰዓትም ዘመንም ወራትም ሰውን አያበላሽም። ሰው በራሱ ነው የሚበላሸው። ሰው በራሱ ፍላጎት ይፈተናል ነው ያለ ያዕቆብ። ሰው በራሱ መሻት ነው የሚፈተነው። ወር ያጣመምብህ፣ መስከረም ያጣመምብህ። አንዳንዱ ሰው አለ አይ በግንቦት አትጋቡ፣ እንደው የካቲት እኮ ጥሩ አይደለም ወደ እንትን ተጋቡ የሚላል እንጂ እንዲህ የሚባል ነገር የለም። ቀኖች ሁሉ የእግዚአብሔር ናቸው። ወራት ሁሉ የክርስቶስ ናቸው። በእነሱ የሚጣመም ነገር የለም። ሁለተኛ ደግሞ እድልን በተመለከተ ስለዚህ ከዋክብት፣ ፀሐይ፣ ጨረቃ፣ ወር፣ ሳምንት፣ ዕለት የሰውን እድል አያበላሽም። ጨረስን። ሁለተኛ ደግሞ ቅድመ ውሳኔ የሚባል ነገር አለ ወይ? እዚሁ ላይ እድል ውስጥ ነን። ፕሪደስቲኔሽን የሚባል ቅድመ ውሳኔ። ቅድመ ውሳኔ የሚባለው ምን ማለት ነው? እግዚአብሔር ቀድሞ ከወሰነብህ በቃ ተወሰኑብሃል። የተወሰነልህን የምትኖረው ነው የሚባል ወይም የተወሰነብህን የምትኖረው ነው። አይ እንደሱ የሚባል ትምህርት የለም። እግዚአብሔር በማንም ላይ ቀድሞ አልወሰንም። ይህ መጽሐፍ ቅዱሳዊ ትምህርት አይደለም። መጽሐፍ ቅዱሳዊ ትምህርት አይደለም። አሁን አንዳንዶቹ ምን ይላሉ? በቃ እግዚአብሔር ለጽድቅ ከወሰነኝ ኃጢአት ብሰራም ዞሮ ዞሮ እጸድቃለሁ የሚሉ ሰዎች አሉ። እንደሱ የሚባል ነገር የለም። ፍሬ የማያፈራውን ዛፍ ይቆርጡታል፣ ወደ እሳት ይጣላል። በፍሬ ትለካለህ። በቅድመ ውሳኔ የሚባል ነገር የለም። አንድ ጊዜ ከወሰነ ልወሰነ የሚባል ነገር እግዚአብሔር በማንም ላይ አልወሰንም። የእሱ ወገኖች እንሆን ዘንድ ዓለም ሳይፈጠር ወስኗል፣ በልጅም መርጦናል ይላል ኤፌሶን ምዕራፍ 2 ቁጥር 10 ላይ በኢየሱስ ክርስቶስ ዓለም ሳይፈጠር ፈጠረን ይላል። ያ ማለት ምን ማለት ነው? ያ ማለት እግዚአብሔር እንደገና ደግሞ
ትንቢተ ኤርምያስ ምዕራፍ 1 ላይ ስታነቡ ከእናት ማኅፀን ሳትወጣ መርጬሃለሁ የሚል ቃልም ታውቃላችሁ። ቅዱስ ዳዊትም ደግሞ ኃጢአተኞች ከማኅፀን ሳሉ ተለዩ ብሎ ደግሞ ይነገራል። ታዲያ እንደዛ ከሆነ እግዚአብሔር በኃጢአተኞች ላይ ቀድሞ አልወሰነም? ለበጎዎችስ ቀድሞ አልወሰነላቸውም ቢባል አልወሰነም። ታዲያ እሱ ምን ይባላል? የእግዚአብሔር ቅድመ እውቀት ይባላል። ቅድመ እውቀት ቅድመ እውቀት ማለት አንድን ነገር እንዲሆን ቀድሞ ማወቁ ነው። ለምሳሌ እምቅድመ ይፍጥሮ ለአዳም የአምር ግብሮ፣ አዳምን ከመፍጠሩ አስቀድሞ እግዚአብሔር የአዳምን ስራ ያውቃል፣ ወይም የአዳም መጨረሻ ምን እንደሚሆን ያውቃል። እንደዛ ከሆነ ሐሳብ ከህሊና ከመታሰቡ በፊት እግዚአብሔር ያውቀዋል። አልቦ ዘይትሐባ እምትእዛዝከ፣ ካንተ የሚሰወር ምንም የለም ብሏል ቅዱስ ዳዊት። እንግዲህ እንደዚህ ከሆነ እግዚአብሔር ቀድሞ ማወቁ ቀድሞ ወስኗል አይባልም። ለምሳሌ አዳም ዕፀ በለስን በልቶ እንደሚወድቅ እግዚአብሔር ያውቃል። አዳም ዕፀ በለስን በልቶ እንደሚወድቅ ግን እግዚአብሔር አልወሰነበትም፣ እንዲወድቅ አልወሰነበትም። የሚሆነውን ነው ያወቀ። ለምሳሌ ሲኦልን ያዘጋጀ አዳም እንደሚሳሳት አውቆ ነው። እግዚአብሔር አዳም እንደሚሳሳት አውቆ ሲኦልን ስላዘጋጀ ግን አዳም እንዲሳሳት ወስኖበታል ማለት ግን አይደለም። ለምሳሌ አንድ ሐኪም አለ። አንድ ሐኪም የሆነ ህመም የታመመን ሰው ይህ ሰው ከ3 ወር በኋላ ሊሞት ይችላል ብሎ ይናገራል። ይሞት ብሎ እየወሰነበት አይደለም። ሊሞት ስለሚችል አንዳንድ ነገሮችን አዘጋጁ ብሎ ለቤተሰብ ቢናገር የህዋሳቱን ሁኔታ አይቶ ሊሞት የሚችልበትን ዕውቀቱን ተጠቅሞ ቀድሞ ተናገረ እንጂ ነገር ግን እሱ ሰውየው ይሙት ብሎ እየወሰነ አይደለም። እንደሱ ነው። አንድ የባህር ጉዞ ልምድ ያለው ሰው 9 ሰዓት አካባቢ ማዕበል ይነሳል ቢል እንደሚነሳ ዕውቀቱን ተጠቅሞ ተናገረ እንጂ ማዕበሉ የተነሳ ግን እሱ ስለተናገረ አይደለም። እንደሚነሳ ዕውቀቱን ተጠቅሞ ተናገረ እንጂ እሱ ስለተናገረ ግን ማዕበሉ አልተነሳም። ወይም እሱ ማዕበሉ እንዲነሳ አልወሰነም፣ እንደሚነሳ አውቆ ተናገረ እንጂ። አንድ ሰው ባልሆነ ሰዓት ዘር ሲዘራ አሁን የምትዘራው ዘር አይበቅልም፣ ወቅቱን አልጠበቅም ቢለው ያህል ሳይበቅል ቢሆን እሱ ስለተናገረበት አይደለም ያልበቀለው፣ እሱ እንደማይበቅል አውቆ ነው የተናገረ። ሐሳቡን ተመልከቱ ማለት ነው። አንድ ሰው በአትክልቱ ቦታው ገብቶ እንጨቶችን አይቶ እነዚያ እንጨቶች ውልግድግድ ያለው ቢሆን ይሄኛው ለእንትን ለእጀታ ይሆናል፣ ቀጥ ብሎ የወጣውን ደግሞ ይሄ ደግሞ ለቀንበር ይሆናል፣ ለእርፍ ይሆናል ብሎ ቢናገር የገበሬውን ቅድመ ዕውቀት ያሳያል እንጂ አንተ እንጨት ጠማማ ሆነ እጀታ እንድትሆነኝ ብሎ እየወሰነበት አይደለም። ስለዚህ የሆነውን እግዚአብሔር ቀድሞ የሚሆነውን ነገር ነው እንጂ የተናገረ፣ እግዚአብሔር ግን በማንም ላይ አልወሰነም፣ ማንም አልተወሰነበትም። ሰው ሁሉ የራሱን ምርጫ ነው የሚኖረው። እሱን በደንብ አድርጌ በመጽሐፍ ቅዱስ ለማሳየት ሞክራለሁ በቀጣዩ ርዕሰ ጉዳያችን ማለት ነው። ስለዚህ ኃጢአተኞች ከማኅፀን ተለዩ፣ ከማኅፀን ገና ሳልሰራህ አውቄሃለሁ፣ ቀድሞ እግዚአብሔር መረጠ፣ የመረጣቸውን አጸደቀ የሚባለው አወቃቸው ማለት ነው። አወቃቸው። እነገሌ ለሲኦል ይሆናሉ፣ እነገሌ ለገነት ይሆናሉ የሚለውን እግዚአብሔር ያውቀዋል ነው እንጂ አንተ ሲኦል ግባ ብሎ ወስኖ የሰጠው የለም። እግዚአብሔር የወሰነበት ሰው የለም። እንደዚያ ከሆነ የእግዚአብሔርን በጣም ብዙ ነገሮች የሚጎዱ ስላሉ እግዚአብሔር ፍትሐዊ አምላክ አይደለም ማለት ነው። እንደዚህ ማለት ለምሳሌ አያደርግብኝና እኔ ሲኦል ብገባና እኔ ሲኦል የገባሁት እግዚአብሔር ቀድሞ ስለወሰነብኝ ከሆነ ለእኔ ሲኦል መግባት ተጠያቂው ማን ነው? እግዚአብሔር ነው። ምክንያቱም ባይወስንብኝ ኖሮ እኔ መልካም የመሆን ምን ነበረኝ? አሁን መልካም መሆን ነበር። እሱ ስለወሰነብኝ ነው። እግዚአብሔር ስራዬን አይቶ ነው የፈረደብህ ልባል እችላለሁ። ስራዬን አይቶ ከሆነ የፈረደብኝ ግን ደግሞ ስራዬ ራሱ የተጣመመው ማን ስለወሰነብኝ ይሆናል? እግዚአብሔር ስለወሰነው። ወደ የሲኦል ነህ ካለኝ ምን መልካም ስራ ብሰራ መጨረሻ ላይ እንኳን ተበላሽቼ እሞታለሁ ማለት ነው።
አያችሁ። ስለዚህ እግዚአብሔር ከወሰነብኝ ተጠያቂው እግዚአብሔር ነው ማለት። እንደዚያ ከሆነ ደግሞ እግዚአብሔር መልካም አይደለም ማለት ነው። እግዚአብሔር ደግሞ መልካም ነው። እግዚአብሔር ጻድቅ፣ ቸር፣ ርኅሩህ፣ ብሩህ፣ ደግ አምላክ ነው። እግዚአብሔር በባህሪው ጨለማ አልቦ ጽልመት ውስተ መክፈልታቲሁ። በእግዚአብሔር በባህሪው ውስጥ ክፋት የሚባል ነገር ርስት የለም። ጨለማ ወጽልመትን እየረክቦ ይቀርበው። እግዚአብሔርን ጨለማ ከቶ አይቀርበውም። ጨለማ ሲባል ክፋት፣ ድንቁርና፣ ጥል፣ ቂም፣ ራስ ወዳድነት በእግዚአብሔር የለም። አስመሳይነት በእግዚአብሔር የለም። እንደሱ ከሆነ እግዚአብሔርም ያዘዘን ትእዛዞች ሁሉ ማስመሰል ይሆናሉ ማለት ነው። ስለዚህ እድል የሚባል አስተምህሮ የጥንት የግሪክ አማልክት ጥንቆላ እንጂ የመጽሐፍ ቅዱስ አይደለም ልላችሁ ፈልጌ ነው። የመጽሐፍ ቅዱስ ትምህርት አይደለም እድል የሚባል ትምህርት። ምናልባት አንድ ትምህርት አለ በቅዱስ አትናቴዎስ ቅዳሴ ላይ የሚጠቀስ ቅዳሴ ላይ አለ። ኦ ዘታወፅኦ ለሕፃን እማቁየ ብእሲ ወትፌኖ ውስተ ከርሰ ብእሲት ወተጠበልሎ በሰፋድል ረቂቅ እንዘማይ ውእቱ ታረግኦ በጥበበከ ወበአርብዓ ዕለት ተሰይሞ እመኒ ለነዲይ ወመኒ ለብዒል እመኒ ለጽድቅ ወመኒ ለኩነኔ ይላል። አቤቱ ሕፃኑን ከአባቱ አብራክ የምታወጣው ወደ እናቱ ማኅፀን የምትልከው ውሃ የነበረውን አርግተህ በጥበብህ ሰው የምታደርገው በረቂቅ ሰፋድል የምትጠቀልለው በአምትንት በአስራው በአይጽምት በጅማት በአጥንት በስር በደም ስር አጽንተህ ሰውን ሰው አድርገህ የምትፈጥረው አንተ ነህ። ጽንሱ በተሳለበት በ40ኛው ቀን ለድህነትም ሆነ ለሀብት ለጽድቅም ሆነ ለኩነኔ ትሾመዋለህ ይላል። ያንን ይዘው የ40 ቀን እድል የሚባል አለ ወይ አለ አይደለም ወይ ብለው ጥያቄ የሚያነሱ ሰዎች አሉ። ይህ ማለት ምን ማለት ነው? በ40 ቀናት ውስጥ የልጁ የፅንስ አካል ተስዕሎተ መልክ የሚባል አለ። ጥቃቅን ህዋሳቶቹ ተስለው ተቀርጸው ስለሚያልቁ በእነዚህ ቀናት ውስጥ ወይም 40 ቀንም በመጽሐፍ ቅዱስ ፍጹም ተደርጎ ስለሚወሰድ ባጭሩ በፅንስ ጊዜ ተብሎ ነው የሚተረጎመው። በፅንስ ጊዜ ለድህነትም ለሀብትም ለጽድቅም ለኩነኔም ትመርጠዋለህ ትሾመዋለህ ይላል። ይህ ማለት አንተ ድሃውን፣ አንተ ሀብታሙን፣ አንተ ተኮነን፣ አንተ ጽደቅ ብሎ እዚያ ማህፀን ውስጥ ይወስንበታል ማለት አይደለም። ታዲያ ምን ማለት ነው? ለጽድቅም ለኩነኔም ለድህነትም ለሀብትም ትሾመዋለህ ማለት ምን ማለት መሰላችሁ? ቢሰራ ሀብት የሚያገኝበትን፣ ባይሰራ የሚደህይበትን፣ መልካም ቢሰራ የሚጸድቅበትን፣ ክፉ ቢሰራ የሚኮነንበትን አካል ትሰጠዋለህ ማለት ነው። ስለዚህ ሰውየው እድል ሳይሆን የተሰጠው ምን ማለት ነው? መክሊት ነው የተሰጠው። ህዋሳቱን ሰጠው፣ መክሊቱን የሚያበረክትበትን አካል ሰጠኸው ማለት ነው። አካል ሰጠኸው። አንድ ሰውዬ ምን አለ ነው የሚባለው? ወፍ ይዞ ነው የሚባለው። ወፍ ይዞ ወፊቱን ያዘና ሰዎቹ ምን አላቸው? ይህች ወፍ አለች የለችም ማለት የለችም ቢሉት አያት እስኪ ብሎ በራ እንድትል ያደርጋት ነው። አለች ቢሉት ጨወጥ አድርጎ ሊገላት ነው። ሰዎቹ ምን ነው የመለሱ? ሁሉም በእጅዎ ነው ብለው መለሱለት። ስለዚህ መኖሯም መሞቷም እጅህ ላይ ነው ያለችው ነው። አውቀውበት ተንኮልን ማለት። ስለዚህ የሰው ልጅ ህይወቱም ሞቱም ማን ላይ ነው ያለው? ነገር እንጂ እጁ ላይ ነው ያለው ማለት። እግዚአብሔር እድለኛ ስለሆንኩ ነው እኔ መቻል እንዲያው ሰው እየተከተለ የሚጠላኝ እድለኛ ስለሆንኩ ባልት የለም። እንደዚህ አይነት ትምህርት የመጠላት እድል ያለው ሰው የለም። የመወደድ እድል ያለው ሰው የለም። ማንም ሰው ማለት የመንከራተት እድል ያለው ሰው የለም። የባለርስትነት እድል ያለው ሰው የለም። እግዚአብሔር ሰውን ሁሉ በአርአያ በአምሳሉ ፈጠረ። በቃ አለቀ። እግዚአብሔር ሰውን ሁሉ ከምድር አፈር አበጀው። እግዚአብሔር ሰውን ሁሉ በመልኩ ፈጠረ። ሰው ከሆነ ወገን ከአፈር ያልተፈጠረ የለም፣ ከእሳት ያልተፈጠረ የለም፣ ከውሃ ያልተፈጠረ የለም፣ ከነፋስ ያልተፈጠረ የለም። ሰው ከሆነ ወገንም በእግዚአብሔር መልክ ያልተፈጠረ የለም። ስለዚህ በእድል የሚሆን ነገር የለም።
የሚቀማ እድል የሚወሰድ እድል የሚባል ትምህርት የለም። እንኳን እኔ እድላችሁ ተወስዶባችሁ ነው ትዳራችሁ የሚጣመምባችሁ ምናምን ንግዳችሁ የሚበላሽ ልል ወይ ግሩ ይህ የተወገዘ ትምህርት ነው። ወደ ጉዳያችን እንምጣ። እድል የሚባል ትምህርት ኦርቶዶክሳዊ አይደለም። ምናልባት እግዚአብሔር እድል ፈንታዬ ነው የሚል ታገኛላችሁ አይደል? እግዚአብሔር እድል ፈንታዬ ነው ሲባል ድርሻዬ ነው ማለት ርስቴ ነው እንደማለት ርስቴ ነው ማለት ነው። እድል ፈንታ ሲባል ማደል ማለት አድላቸው ሲባል ስጣቸው እንደማለት እግዚአብሔር ስጦታዬ ነው እንደማለት ነው። እድል የሚባል መክሊት ለሰው ሀብት አለው። መክሊት የሰው ልጅ የተለያየ የራሱ ሀብት አለው። ያ ግን ከእድል መጣመምና ማማር ጋር ከህይወት ማማርና መበላሸት ጋር የሚባል ነገር የለም። መክሊት እግዚአብሔር በሰው ህይወት ውስጥ እንደ እሳት አዳፍኖት ሰው ስራ እየሰራ የሚገልጠው ጸጋው ማለት ነው። ጸጋ ከሆነ ጸጋም እድል ፈንታ ጽዋ ተርታ ሊባል ይችላል። መክፈልት ለአንዱም ለአንዱ እግዚአብሔር የሰጠው ጸጋው መክፈልቱ ጽዋ ተርታው እድል ፈንታው አለ ተብሎ ብትሰሙ አንደኛ ቆሮንቶስ ምዕራፍ 12 ለሙሉ የሚተረጎመው ለእግዚአብሔር ለሰው ልጆች ሁሉ የሰጣቸው ጸጋ አለ። ያ መክሊት ነው። የማስተማር ጸጋ የሚሰጠው አለ። የአጋንንት የማውጣት የሚሰጠው ጸጋ አለ። የመምከር ጸጋ የሚሰጠው አለ። እሱ ጸጋ ነው። ከእድል ፈንታ ጋር የሚገናኝ ሳይሆን ጸጋ ነው። ያ ጸጋ ደግሞ ሰዎች ስራ ሰርተው ሊገልጡት ይችላሉ፣ ባለመስራታቸው ሊዳፈንባቸው ይችላል። ይሄ ነው። ኋላ በአጋንንት ስልጣን ትምህርት ጊዜ ስንመጣ ይህንን እድል ይወሰዳሉ የሚለው መልሰን እናየዋለን። ሁለተኛው ነፃ ፈቃድ ምንድን ነው? ትንሽ ሰፋ ያለውን ጊዜ የምንወስደው እዚህ ውስጥ ነው። ነፃ ፈቃድ እድልና የእድል አቀንቃኞችና የአጋንንት ሐዋርያት የሚያበላሹት ምንድን ነው ስትሉ ነፃ ፈቃድን ያበላሻሉ። የመጽሐፍ ቅዱስን የነፃ ፈቃድ ትምህርት ነው የሚያበላሹት። በጣም ጥሩ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ሰው በማን አምሳል ተፈጠረ? ንገሩ እንጂ። በእግዚአብሔር አምሳል። አንዱ እግዚአብሔርን የምንመስልበት ምናችን ይመስላችሁ? ነፃ ፈቃድ ነው። እግዚአብሔር ለማጥፋትም ለማልማትም የሚያዘው አለ ወይ? የለም። እንደፈቀደ ይሰራል። በከመ ፈቀደ ይገብር ወበከመ ሀለየ ይፈጽም። ሁሉን እንደፈቀደ ይሰራል፣ እንዳሰበ ይፈጽማል። አልቦ ዘይብሎ ምን ተገበርከ፣ ምን ሰራህ የሚለው የለም። እግዚአብሔርን ዘንተ አይሰምከው ዘንተ አሰነይከ፣ ይሄን አሳምረኸዋል ይሄን አበላሽተኸዋል የሚለው የለም። ይብሎኑ ለይኩት ለገባሪሁ ከመዝ ግብረኒ፣ ሸክላ ሰሪውን እንዲህ አድርገህ ስራኝ ይለዋልን ይላል ቅዱስ ጳውሎስ በጢሞቴዎስ መልእክቱ ላይ ሲናገር። ሸክላ ሰሪውን እንዲህ አድርገህ ስራኝ ይለዋልን? እጓለሙያው ምንትኑ አንተ ከመ ትትዋሰው ለእግዚአብሔር፣ የሰው ልጅ እግዚአብሔርን ትከራከረው ዘንድ አንተ ምንድን ነህ ይላል ሮሜ ምዕራፍ 1 ላይ ሲናገር። ሸክላ ሰሪ እንዲህ አድርገህ ኩስኩስት የነበረው አይ ጽዋ ባረከኝ አይልም፣ እንደሰራው ይኖራል። እግዚአብሔር እንደወደደ ይሰራል። እግዚአብሔር እንደወደደ እንደሚሰራ ሰውም የወደደውን የመስራት ስልጣን አለው። ኃጢአት መስራት ይችላል፣ ጽድቅ መስራት ይችላል፣ የፈቀደውን ነገር መሆን ይችላል። መልካም ሰው መሆን ይችላል፣ ክፉ ሰው መሆን ይችላል፣ አዋቂ መሆን ይችላል፣ ሰነፍ መሆን ይችላል፣ ሆዳም መሆን ይችላል፣ ልከኛ ሰው መሆን ይችላል። በድሉ ወይም ባጋንንት ክፉ ሰው የለም። እኔ በተፈጥሮ የክፉ ነኝ አይባልም። በተፈጥሮ ክፉ ሰው የለም። እረ እንዴት አድርጎ ሰራ የሚባል ነገር የለም። ማንም እንዴት አድርጎ የተሰራ የለም። በቃ አንድ አይነት አሰራር ነው ያለ። እንዴት አድርጎ ፈጠረ? ምንም እንዴት አድርጎም አልፈጠረው። በቃ አንድ አይነት ነው የፈጠረን። የተለየ ተፈጥሮ የተሰጠው ሰው የለም። የተለየ ችግር የተሰጠው ሰው የለም። ስለዚህ ሰው ሁሉ በእግዚአብሔር አምሳል ተፈጥሯል ማለት እግዚአብሔር የወደደውን እንዲሰራ ሰዎችም የወደዱትን እንዲሰሩ እግዚአብሔር ፈቃድ እሱን አስመስሎ ፈጥሯቸዋል ማለት። በመቅድመ ወንጌል በአንደኛው ጉባኤ ላይ አሞኒዮስና ውሳቢዎስ ሲናገር ወገብረ ላቲ ስልጣነ በውስቴታ ከመ ትግበር ዘሐሬት እንዘ አልቦ ዘይህይላ፣
የሰውን ነፍስ ነው እንደሚላት ማንም ሳያስገድዳት የወደደችውን ትሰራ ዘንድ እግዚአብሔር ለሰው ነፍስ ስልጣን ሰጣት ይላል። ማንም ሳያስገድዳት የወደደችውን ትሰራ ዘንድ እግዚአብሔር ለሰው ነፍስ ምን ሰጣት ነው የሚለው? ንገሩኝ እንጂ ስልጣን። ማን ሳያስገድዳት ነው ያለ? ማንም። አጋንንትም እግዚአብሔርም የሰውን ነፍስ አያስገድዱ። እግዚአብሔር ራሱ የሰውን ነፍስ አያስገድድም። የሰው ነፍስ የፈቀደችውን እግዚአብሔርም ምርጫ ነው የሚያቀርብላት፣ ሰይጣንም ምርጫ ነው የሚያቀርብላት። ሰይጣን የክፋትን ምርጫ ያቀርባል፣ እግዚአብሔር የበጎነትን ምርጫ ያቀርባል። የመረጠውን ሰው ይከተላል። ስለዚህ ሰው በነፃ ፈቃድ የተፈጠረ ፍጡር ነው። ለዚያውም አምላኩን የሚመስልበት መልክ ነው። እድሉን አጋንንት አስጨንቀው ጭራሽ ምን እንደሚሉ ታውቃላችሁ? አሁን እኔን አናገሩበት በምላችሁ እድሉ የተቀማ ሰውና አጋንንት እድሉን የቀሙት ሰው ገበያ ሄዶ ያላሰበውን ገዝቶ ይመጣል። ተው እንጂ አስበህ ብትኖር አይሻልም ወይ? እንዲሁ ይገርማችኋል እኮ። እና አሁን አንድ ሰው ለሽሮ ያለውን ብር ሄዶ የጆሮ ጌጥ ገዝቶበት ቢመጣና ሰይጣን አስገዛ ይል ነው? አስበን የገዛው እንዲሁ እኮ ግሩም እኮ ነው። እንዲሁ አስበን የገዛው ያ እንዲሁ ጆሮ ላይ ጌጥ ያስፈልገኛል፣ ሸሚዝ ያስፈልገኛል፣ ቁልፏ እንዲቻለ ሸሚዝ ታስፈልገኛል ብለህ እኮ አስበን የገዛው። ያላሰባችሁን ያስገዛችኋል ምናምን። ጠንክራ አጥና፣ ልቅ አትቀልድ። እውነቴን ነው። እንቅልፍ ይላል። አሁን እንቅልፍ ያመጣል ሰይጣን፣ እንቅልፍ ይዘራል። ሰይጣን መዝራት ነው። ይሄ ወደ ከባቢ አየሩ ወደኛ ይለቃቸዋል። ክፋቶቹን፣ ምኞቶቹን ይለቃል። ከዛ እነሱን የመቀበል የኛ ድርሻ ነው፣ አለመቀበል ደግሞ የኛ ድርሻ ነው። ይሄን እግዚአብሔር ነው ያለን። በኦሪት ዘዳግም ምዕራፍ 30 ቁጥር 19 ላይ እንዲህ የሚል ቃል አለ። እግዚአብሔር የተናገረው አሰምለከ ሰማይ ወምድረ ከመ ሴምኩ ቅድሜከ ሕይወተ ወሞተ በረከተ ወመርገመ ህረያ ለሕይወት ከመ ትሕየው። እነሆ ሰማይና ምድርን አዳኝብሃለሁ፣ በፊትህ በረከትና መርገምን ሞትና ሕይወትን አኑሬአለሁ። ሞትን ትተህ ሕይወትን፣ መርገምን ትተህ በረከትን ምረጥ ይላል እግዚአብሔር ይላል ዘዳግም 30 ቁጥር 19 ላይ። ስለዚህ መርገም በግድ የሚመጣብን ሳይሆን እኛ የምንመርጠው ነው። በረከት መርተን የምናመጣው እንጂ እድላችን ስለሆነ በረከት ያጠና አንሆንም። ሞትን መርጠን የምናመጣው